ሰላም ጤና ይስጥልን ውድ የጥቁር አንበሳ ቻናል ተከታታዮች፣ እነሆ ዛሬም ሰዓታችንን ጠብቀን የዕለቱን መረጃ ይዘን ቀርበናል። አብራችሁ እንድትሆኑ እየጋበዝን ወደ ያዝናቸው መረጃዎች አለፈ። የፌዴራል ከፍተኛው ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ባላቸው 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ የ14 ቀን ምርመራ የጊዜ ቀጠሮ ፈቀደ። ባለፈው አርብ ፍርድ ቤት ከቀረቡ የጣቢያው ሰራተኞች መካከል የካሜራ ባለሙያ የሆነው አቶ ቶማስ ደመቀ ከእስር መለቀቁ ታውቋል። የአቶ ደመቀን ከእስር መለቀቅ ከፖሊስ ምርመራ ምዝገባ መረዳቱን የገለጸው የፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት ነው። ችሎቱ የኢቢኤስ ሰራተኞች የተካተቱበት የ8 ተጠርጣሪዎችን ጉዳይ መመልከት የጀመረው ባለፈው አርብ መጋቢት 19 ቀን 2017 ነበር። የፌዴራል ፖሊስ ለችሎቱ ባቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ላይ በተጠርጣሪዎቹ ላይ እያካሄደ ያለውን ምርመራ በሰውና በሰነድ ማስረጃ በስፋት ለማጣራት የ14 ቀን የጊዜ ቀጠሮ ጠይቆ ነበር። ፍርድ ቤቱ በጉዳዩ ላይ በዛሬው ዕለት ብይን ለመስጠት ቀጠሮ ከመስጠቱ አስቀድሞ የፖሊስ ጅምር የምርመራ መዝገብ እንዲቀርብለት ትዕዛዝ ሰጥቶ ነበር። ችሎቱ ዛሬ ሰኞ መጋቢት 22 2017 ዓ.ም ከሰዓት በኋላ በነበረው ውሎ ተጠርጣሪዎቹን በሽብር ወንጀል ለመጠርጠር አመላካች የሆኑ ነገሮች ከፖሊስ ምርመራ መዝገብ ተመልክቻለሁም ብሏል። የተጠርጣሪዎቹ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ በተጨማሪነት ጠቅሷል። ሆኖም ተጠርጣሪዎቹ ፈጽመዋቸዋል የተባሉት የወንጀል ድርጊት ሊያስጠረጥሩ የሚችሉ በዚህ አዋጅ መሰረት እንደሆነ የቀረበው መከራከሪያ ፍርድ ቤቱ የሕግ አግባብ የሌለው መሆኑን በመጥቀስ አለመቀበሉን ገልጿል። ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ለጠቀሳቸው ድርጊቶች ተጠያቂ መሆን ያለበት የፕሮግራም ኃላፊ ነው በሚል ጠበቆቹ ያቀረቡትን መከራከሪያም ችሎቱ በተመሳሳይ ውድቅ አድርጓል። ችሎቱ ተጠርጣሪዎቹ በጠበቆቻቸው በኩል ባቀረቡት የዋስትና መብት ይከበርልን ጥያቄ ላይ ተመሳሳይ ውሳኔ አስተላልፏል። ፍርድ ቤቱ የዋስትና ጥያቄውን ያልተቀበለው ተጠርጣሪዎቹ በዋስ ቢለቀቁ የማስረጃ ማሰባሰብ የምርመራ ሂደቱን በማደናቀፍ ውጤት እንዳይገኝ ሊያደርጉ ይችላሉ የሚል ድምዳሜ ላይ በመድረሱ መሆኑንም አስረድቷል። የሽብር ወንጀል ምርመራው ውስብስብነት አጠያያቂ አለመሆኑን የገለጸው ችሎቱ በዚህ ምክንያት ተጠርጣሪዎቹ በእስር ቆይተው ምርመራው ሊከናወን ይገባል ሲል በይኗል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን የምርመራ ማጣሪያ ጊዜ የፈቀደው ተጠርጣሪዎቹ ከተያዙበት ቀን ጀምሮ እንደሆነ ገልጾ ለሚያዝያ 3 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛው ፍርድ ቤት የዛሬውን ችሎት ከማጠናቀቁ በፊት በኢቢኤስ ቴሌቪዥን ጣቢያ ፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ ባለፈው አርብ በነበረው ችሎት ላቀረበው አቤቱታ ትዕዛዝም ሰጥቷል። ጋዜጠኛ ታሪኩ በአርቡ የችሎቱ ውሎ ፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያው እንደሚጸዳዳ አቤቱታውን ለፍርድ ቤቱ አሰምቶ ነበር። ይህንን የጋዜጠኛውን አቤቱታ እንዲያጣራ ፍርድ ቤቱ ትዕዛዝ የሰጠው ለኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ የሰብአዊ መብት ጥሰት መፈጸም አለመፈጸሙን እንዲሁም ማነው የፈጸመው የሚለውን በስፍራው በመገኘት ጉብኝት አድርጎ ካጣራ በኋላ ሪፖርቱን በመጪው ቀጠሮ እንዲያቀርብ ችሎቱ ትዕዛዝ ሰጥቷል። ከሰዓት በኋላ በተካሄደው የችሎት ውሎ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳን ቀርቧል የተባለው ብርቱካን ተመስገንን ጨምሮ 7 ተጠርጣሪዎች በአካል ተገኝተው ሂደቱን ተከታትለዋል። ከነዚህ ተጠርጣሪዎች ውስጥ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩ ጦመ ልሳንና የጣቢያው የፕሮግራም ዳይሬክተር ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጠር ደረጀና ረዳት የፕሮግራም አዘጋጇ ህሊና ታረቀኝ ይገኙበታል። ባለፈው አርብ በነበረው ችሎት የብርቱካን ተመስገን ሐሰተኛ ታሪክ ተላልፎበታል የተባለው ዶክሜንተሪ ቀረጻ ሲከናወን በእረፍት ላይ እንደነበር የተገለጸው የኢቢኤስ የካሜራ ባለሙያ አቶ ቶማስ በከሰዓቱ የፍርድ ቤት ውሎ አልቀረበም። ዛሬ ጠዋት በተመሳሳይ ችሎት በተካሄደው ሌላ የፍርድ ቤት ውሎ ተጨማሪ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የምርመራ የጊዜ ቀጠሮ ተጠይቆባቸዋል።
የፌዴራል ፖሊስ በተመሳሳይ የሽብር ወንጀል እንደተጠረጠራቸው በመግለጽ የ14 ቀን የጊዜ ቀጠሮ የጠየቀባቸው የኢቢኤስ የፕሮግራም ጣቢያ የፕሮግራም ስራ አስኪያጇ ቅድስት ጌታቸው፣ የስቱዲዮ ስራ አስኪያጁ አቶ ግርማ ተፈራ፣ የኤዲቲንግ ሱፐርቫይዘሩ አቶ ሄኖክ አባተና ኤዲተሩ አቶ ሀብታሙ አለማየሁ ናቸው። ዛሬ ጠዋት ፍርድ ቤት ከቀረቡት ከአራቱ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ጋር ሌሎችም 3 ተጠርጣሪዎች በተመሳሳይ መዝገብ የጊዜ ቀጠሮ ተጠይቆባቸዋል። የፌዴራል ከፍተኛው ፍርድ ቤት ልደታ ምድብ የወንጀል ችሎት ፖሊስ ያቀረበውን የጊዜ ቀጠሮ መርምሮ ብይን ለመስጠት ለነገ ማክሰኞ መጋቢት 23 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈጉባኤ የሚሰጥ የአዋጅ ማሻሻያን ለፓርላማ ሊያቀርብ መሆኑ ተሰምቷል። የፌዴራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የስራ ዘመን ለ2 ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈጉባኤ የሚሰጥ የአዋጅ ማሻሻያ በነገው ዕለት ለፓርላማ ሊቀርብ ነው። የአዋጅ ማሻሻያው የአፈጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ የህግ ረቂቅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ የሚያሻሽል ነው። የአዋጅ ማሻሻያው በነገው የፓርላማ መደበኛ ስብሰባ የሚቀርበው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከ1 ሳምንት በኋላ ነው። አሁን በስራ ላይ ባለው አዋጅ የጊዜያዊ አስተዳደሩ የመቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት ነበር። በዚህ ድንጋጌ ትግበራ ሂደት ላይ ባለፈው ዓመት የተስተዋሉ 2 ችግሮች እንዳሉ የአዋጅ ማሻሻያውን ለማብራራት የቀረበው ሰነድ ያስረዳል። የመጀመሪያው ችግር የጊዜያዊ አስተዳደሩ ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ይገልጻል። የምክር ቤቱ አባላት በየክልላቸው ከፍተኛና ተደራራቢ የመንግስት ኃላፊነት ያለባቸው በመሆኑ የጊዜያዊ አስተዳደር ቆይታን ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር እንደሆነ ሰነዱ ያትታል። በማብራሪያ ሰነዱ የተቀመጠው ሁለተኛው ችግር በነባሩ አዋጅ ለጊዜያዊ አስተዳደር የተቀመጠው የጊዜ ገደብ 2 ዓመት ከግማሽ መሆኑን ነው። ይህ መነሻ ከነባራዊ ሁኔታ ጋር የማይጣጣም ሆኖ ተገኝቷል የሚለው ሰነዱ በዚህ የጊዜ ገደብ ውስጥ የማይፈቱ እክሎችም ተስተውለዋል ሲልም ያክላል። በትግራይ ክልል በአሁኑ ወቅት ያለው ነባራዊ ሁኔታ ለዚህ በአብነት መጥቀስ ይቻላል ያለ ሲሆን በተጨማሪም ከክልል አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መንግስት ልዩ ጥያቄ መሰረት እንዲሁም በማናቸውም ክልል ሰብአዊ መብቶች ሲጣሱና ክልሉ ድርጊቱን ለማስቆም የአቅም እጥረት ሲገጥመው ብሎም ማናቸውም ክልል ህገ መንግስቱን በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ የፌዴሬሽን ምክር ቤት በሚሰጠው ትዕዛዝ የፌዴራል መንግስቱ ጣልቃ እንደሚገባ ይደነግጋል። ነገ ለፓርላማ የሚቀርበው ረቂቅ ይህንን ሁሉ ሊያሻሽል እንደሚችል ይጠበቃል። ለዩክሬን የተለገሱትን በርካታ የጦር መሳሪያዎችን ወደ ገንዘብ በመቀየር ዩክሬን መክፈል አለባት አሊያ በሌላ መልኩ ዕዳዋን መክፈል አለባት ብለው የተነሱት የአሁኑ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ሐሳብ የዩክሬኑ ፕሬዝዳንት እንዳልተቀበሉት ከማዕድን ስምምነቱ ወደኋላ እያፈገፈጉ ይገኛሉ ይለናል መረጃችን። ስምምነቱን ካልፈጸመ ከባድ ችግር ይገጥመዋል ያሉት የአሜሪካው ፕሬዝዳንት ትራምፕ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በኤርፎርስ ዋን አውሮፕላናቸው ላይ ለአንድ ጋዜጠኛ በሰጡት ቃለ ምልልስ ነው በምድራችን ላይ እምብዛም የማይገኙትን ማዕድኖች ለአሜሪካ ለመስጠት ከዚህ ቀደም ዩክሬን የተስማማችውን ውል በተመለከተ መግለጫ የሰጡት ትራምፕ ሲናገሩ ዘለንስኪ አሁን ከዚህ ስምምነት ወደኋላ እያፈገፈገ ይመስለኛል። ስምምነቱን ተግባራዊ የማያደርግ ከሆነ ደግሞ ትንሽ ሳይሆን ከባድ፣ በጣም ከባድ ችግር ውስጥ ይገባልን ሲሉ ተደምጠዋል። ማዕድናቱን በተመለከተ ቀደም ሲል ስምምነት ላይ መድረሳቸውን ያወሱት ትራምፕ ይሁንና አሁን ላይ ዘለንስኪ እንደገና ድርድር እንዲደረግ እያሰቡ መሆናቸውን ጠቅሰዋል። ትራምፕ ጨምረው ዘለንስኪ የኔቶ አባል መሆንን ይፈልጋል፣
ፈጽሞ የኔቶ አባል መሆን እንደማይችል ግን ያውቀዋል። ይህንን እየተገነዘበ እንደገና ድርድር እንዲደረግ መጠየቁ ከባድ ችግር ውስጥ የሚከተው ይሆናል በማለትም አስረድተዋል። ፕሬዝዳንቱ ማርች 20 ቀን በሰጡት መግለጫ ማዕድናቱን በተመለከተ ከዩክሬን ጋር በቅርቡ የስምምነት ፊርማ እንደሚፈጸም መግለጻቸው የሚታወስ ነው። ይህን ስምምነት ሊደረግ የነበረው ከፌብሩዋሪ ወር በፊት የነበረ ቢሆንም በዋይት ሃውስ ትራምፕ እና ዘለንስኪ የፈጠሩትን ጭቅጭቅ ተከትሎ መራዘሙ አይዘነጋም። ይህ በእንዲህ እንዳለ ዘለንስኪ አርብ ዕለት በሰጡት መግለጫ የማዕድን ስምምነቱን በተመለከተ ከዋይት ሃውስ ሰነድ እንደተላከላቸው ገልጸዋል። ይህ ለፊርማ የተዘጋጀው ሰነድ ግን ከዚህ ቀደም ከነበረውና ከትራምፕ ጋር ከተስማሙበት ሰነድ ጋር እጅግ ልዩነት እንዳለው አስታውቀው ነበር። በተያያዘ መረጃ ፕሬዝዳንት ፑቲን ከፕሬዝዳንት ትራምፕ ጋር ለመነጋገር በራቸው ክፍት መሆኑን ክሬምሊን ማስታወቋ ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል ክሬምሊን ማስታወቋን ሰምተናል። ይህ የክሬምሊን ምላሽ የተሰማው ፕሬዝዳንት ትራምፕ በቭላዲሚር ፑቲን ተናድጃለሁ ማለታቸውን ተከትሎ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንዳሉት ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ አቻቸው ከዶናልድ ትራምፕ ጋር ውይይታቸውን ይቀጥላሉ። አስፈላጊ ሆኖ ከተገኘ በአጭር ጊዜ ውስጥ የስልክ ጥሪ ሊደረግም ይችላል። የፑቲን በር ለትራምፕ ክፍት ነው ብለዋል። በሌላ በኩል የሩሲያ ከርሰ ምድር ሀብት ድርጅት ኃላፊ ኪሪል ዲሚትሪየቭ ሩሲያና ዩናይትድ ስቴትስ በሩሲያ እምብዛም ባልተለመዱ የከርሰ ምድር ፕሮጀክቶች ላይ ሊደረግ ስለሚችለው ትብብር እየተወያዩ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ለሁለተኛ ሌሊት በተከታታይ በሰሜን ምስራቅ ዩክሬን በምትገኘው በሃርኪቭ ከተማ ላይ ጥቃት መሰንዘሯ ታውቋል።